ዳይመንድ እና ኪንጎ ልዑልን ይለቁታል ወይስ ጉዳት ያደርሱበታል? እንግዲህ ዳይመንድ እና ኪንጎ አደይ እንደጠፋች አልሰሙም። አደይ እንደጠፋች ቢሰሙ እንዴት ሊያደርጉት ነበር ብዬ ሳስበው በጣም ከባድ ነበር። ለሊዲያ ተቆርቆረው እንደዚህ እሱን እያሳደዱ እንደዚህ ይዘው ሲደበድቡ ሳይ የአደይን መጥፋት ቢሰሙ እንዴት ነበር የሚሆኑት? አደይና ሊዲያ ትክክለኛ ውሳኔ ነው የወሰኑት ብላችሁ ታስባላችሁ? ወይስ እንግዲህ ሰው እንዳስተሳሰቡ ነውና እኔ እንደራሴ ግን ትንሽ ቅጣት ቢቀጣ ብዬ አስባለሁ። ምክንያቱም ብሌን ባትሞት ኖሮ እንግዲህ አደይና ሊዲያን ለሀብታም ሸጧቸው ነበረ። ነገር ግን ያው እንግዲህ የፈጣሪ ፍቃድ ሆኖ እሷ በህይወት የለችም እና እንግዲህ ያለው አማራጭ ወደ ቤታቸው መመለስ ነበረ። እሺ ብሌንስ ብትኖር ኑሮ ምን ሊሆኑ ነበር? ቆም ብሎ ማሰብ ነበረባቸው እንጂ ጭራሽ እሱን ምንም እንዳትናገሩት በጣም የሚያሳዝን ልጅ ነው እያሉ ከእሱ ጎን ከጥፋተኛ ከወንጀለኛ ጎን መቆም አለባቸው ብዬ አላስብም። ሊዲያና አደይ እንግዲህ በጣም የዋናቸው ሁለቶችም በጣም ያዝናሉ፣ ለሰው ያዝናሉ። ቢሆንም ግን እውነቱን አልተናገሩም። እውነቱን ቢናገሩ ኑሮ ባርኮትም ሆነ ዴቭ ዝም አይሉም። ልጁ ኦኬ እናቱንም ስላጣ አብሮ አደጉንም ስላጣ ያሳዝናል። ነገር ግን ለአብሮ አደጉ ብሎ እነዚህን ሁለት ሴቶች ልጆች መስዋዕትነት ሊያስከፍላቸው አይገባም ነበር። ባለፈው በክፍል 50 ላይ እንግዲህ ወደ መጨረሻ አካባቢ ያው ፍቅርና ቤዛ ለፖሊስ ስላመለከቱ አደይና ሊዲያ ወደ ቤታቸው ይመለሳሉ። እንዲሁም ደግሞ ልዑልም ይያዛል ብያችሁ ነበረ። ቢሆንም ግን ሁለቶችም ወደ ቤታቸው ተመልሰዋል። ልዑልም ያው ፖሊስ ደርሶባቸው ነበር። ያው ለጥቂት ነው ያመለጠው። ይሁንና ይሄ ነገር ሀገራችን ላይ ብዙ ቦታ እየተስፋፋ የሚገኝ በቃ ጠረ ሴት ማለት ይቻላልና በጣም ወንጀለኛ ነገር ነው ይሄ ነገርና ልክ እንደሰራው ወንጀል ቅጣት መቀጣት አለበት ብዬ ነው እንደራሴ የማስበው። እስኪ እናንተስ ምን ትላላችሁ? ልዑል ቅጣት መቀጣት የለበትም ትላላችሁ? ዝም ብሎ መለቀቅ አለበት ትላላችሁ? ምክንያቱም ሌላ ጊዜስ እንደዚህ አይነት ስህተት አለመስራቱን እንዴት እርግጠኛ ሊሆን ይቻላል? ቤዛም እንግዲህ እናንተ ምንድን ነው እንደዚህ ልትደብቁለት የቻላችሁበት ምክንያት ምንድን ነው? እሱ ያስፈራራችሁ ነገር አለ እንዲገላችኋለሁ ብሏችሁ ነው ወይስ ምንድን ነው ብላ እንግዲህ ያው ነግራቸው ነበረ። ቢሆንም ግን እነሱ ሊዲያና አደይ በፍጹም በቃ እሱ እንዲያትነኩት እዚህ ቤት እንደውም መቀመጥ አለበት ብለው እስከሚከራከሩ ድረስ ነበረ። ነገር ግን ዴብና ባርኮት እዚህ ቤት እንዲቀመጥ ፈቃደኛ አልነበሩም፣ አስወጥተውታል። ከቤት ካስወጡት በኋላ ነበር እንግዲህ ባርኮም ዳይመንድና ኪንጎ ከኋላ ተከትለው እንግዲህ ምንድን ነው በሩን ክፈተው ብለው እንግዲህ ገዛ ቤቱ አስገብተው እንግዲህ እየወቀጡት ነበረ። ቪዲዮ ያለቀው እንግዲህ ያው እርግጠኛ ነኝ ወደ መጨረሻ አካባቢ ያው ይነግራቸዋል እውነቱን። ወደ ቤቷ ተመልሳለች፣ ቤታቸው ገብተዋል ብሎ ሲነግራቸው ሊለቁት ይችላሉ። ቢሆንም ግን እንግዲህ ከኪንጎና ከዳይመንድ የተረዳሁት ነገር ቢኖር በጣም ጥሩ ልጆችና መልካም ልጆች እንደሆኑ ነው። እንግዲህ ሁለቶችም ቢሆን ያው ዳይመንድም የአደይ አባት ነው ያሳደገው። የአደይ አባት እንግዲህ የዳይመንድ ቤተሰቦች የሉትም እና በህይወት ስላጣ በሞት ስላጣቸው ማለት ነው እና የአደይ አባት ነበር ያሳደገው። ኪንጎም እዚህ ሊቀመጥበት የቻለው እንግዲህ አደይን ስላፈቀረ አደይ ስትወጣና ስትገባ የእሷን አይን ለማየት ብሎ ነው እዛ ቁጭ ያለው። ቢሆንም ግን ዳይመንድ በሚሰርቅበትና ዳይመንድ በሚፈራበት ሰዓት እንግዲህ ኪንጎም ልክ አብሮ እንደሰረቀ ሰው ከሱ ጋር ሲሯሯጥ ነው የሚውለው። ፍቅር በዚህ ሰዓት በጣም ግራ ገብቷታል። የሊዲያ መምጣት የአደይ መምጣት በጣም ግራ ገብቷታል። እንግዲህ ሊዲያ እዛ ቦታ እንግዲህ ተለውጣና ጨካኝ ወይም ደግሞ አስተዋይ ሆና ነው የወጣችውና ምንድን ነው ምን አድርጓችሁ ነው እንደዛ ልትደብቁለት የቻላችሁት በምትላት ሰዓት እንግዲህ ፍቅር አርፈሽ ተቀመጪ፣ አንቺ ምንም የምታውቂው ነገር የለም። ቆይ አንቺ የራስሽን ነገር ከማስተካከል ውጪ ልዑል ምን ሆኖ ነው ብለሽ አስበሽ ታውቂያለሽ ወይ?
ደግሞ እኛን እንደዛ ልታደርጊን የቻልሽው ያንቺ ስራ ነው አይደለ እያለች እንግዲህ ሊዲያ ስትናገራት ነበር። ነገር ግን እኔ አንቺን እንትን ሊልሽ ሳይሆን አዴን እንዲያግታት ነበረ እየጠየቁት። ነገር ግን በአዴ ፈንታ ነው አንቺን የወሰደሽ ብትላትም በፍጹም እኔና አንቺ ገና ያልጨረስነው ብዙ ጉዳይ አለን በማለት እንግዲህ ፍቅርን አስፈራርታታለች። ፍቅርም በጣም ፈርታለች። ኧረ ይቺ ልጅ እዛ ታስራ ከመጣች ወዲህ አደገኛ ሆናለች፣ እንዴት ነው በዛ አይነት ከሷ ጋር የምኖረው እያለች እንግዲህ ፍርሃት ውስጥ ገብታለች ፍቅር። ልዑል ግን እያስመሰለ ካልሆነ አሁን ወደ ራሱ እየተመለሰ ይመስላል። እያስመሰለ ካልሆነ እንግዲህ ያው ምናየው ይሆናል። ግን ልዑል አይታመንም፣ የሚታመን ልጅ አይደለም። ለቢሌል ሌላ ነገር ሌላ የተሻለ ነገር መፈለግ ሲገባው እኮ እነሱን አግቶ እነሱ መስዋዕትነት ለማስከፈል መዘጋጀት አልነበረበትም። የለምለም የዋህነትና የለምለም መጨነቅ በጣም የሚገርም ነገር ነበረ። ከፍቅረኛው ጋር ከኤላ ጋር እስከመጣላት ድረስ ደርሳለች። አዴ በመጥፋቷ በጣም ተጨንቃለች። የት ሂጅ ልፈልጋት እያለች እንግዲህ እንትን በምትልበት ሰዓት እባክሽ አንቺ እኮ ምንም ነገር የምታደርጊው ነገር የለም፣ አታይም እንደ ሊዲያ ጠፍታ እንደዛ ነገር ሆነን ምን አመጣ ነው? ስለዚህ ወደ ፈጣሪ መጠጋትና ፈጣሪ መለመን ነው እንጂ እያለ ያጽናናትም እንግዲህ እሷ ኧረ እባክህ እኔ እኮ አይቻ ነበረ ሊዲያ ስጠፋ እንዴት እንደሆንክ እያለች ነበር። እንግዲህ በመጨረሻም ያው ባርኮት ለኤላ ደውሎ መገኘታቸውን ሲነግራት እንግዲህ በጣም ነበር የተደሰቱት። እንግዲህ ለምለምም እውነት እስከማይመስላት ድረስ ውሸትህን ነው እንደ ኤላ እየቀለልክብኝ አይደለም አይደል እስከምትለው ድረስ ነበር የተደሰተችው። ዴቭ እንግዲህ ያው በሊዱ ንግግር ምንም ውስጡ አላመነም። ምክንያቱም አስፈራርቷቸው ነው ብሎ ነው እንግዲህ ውስጡን ያሳመነው። እንግዲህ አደይ የተቀመጠችበት ዘንድ መጥቶም ራሱ ጠይቋታል። ምንድን ነው? ምን ተፈጥሮ ነው? እኔ እኮ ሊዲያን አላመንኳትም። ስለዛ አንቺን ስለማምንሽ የተፈጠረውን ነገር በሙሉ ንገሪ ብሎ እንግዲህ ሊዲያንም በሚጠይቃት ሰዓት ሊዲያም እንግዲህ ናኦል በጣም ያሳዝናል። እናቱን አጥቷል፣ የአብሮ አደጉን አጥቷል። በጣም ነው የሚያሳዝነው። በእርግጥ አጥፍቷል እያለች እንግዲህ ስትነግረው ባርኮትም መጥቶ ቻው ለማለት ለመሰናበት አጠገባቸው መጥቶ ነበረ። ቤዛ በነገራችን ላይ በጣም ራስ ወዳድ ፍቅረኛ ናት ማለት ነው። ለምን እንግዲህ ባርኮትን እየቀረበችው ለጥቅም እንጂ እሱን እንደማታፈቅረው ነው እንግዲህ ያየ ነው። እሱ አጠገብ እንግዲህ እንደምታፈቅረው እንደምታስብለት ትሆናለች። ነገር ግን እሱ ጋር ዝቤት ልትመጣ እየቻለችበት ምክንያት እናቷ በዲያ ስለተያዘች ቤቱ ሊሸጥብን ነው፣ ቤቱ ሊወረስብን ነው፣ እንዴት ነው አንተ ችላ እያልከኝ ነው? ብሩን ክፈልልኝ እያለች እንግዲህ ባርኮትን ስታጨናንቀው ነበረ። ከዚህ በፊትም የኤላን ቤት ወርሼ ይህንን እንግዲህ የያዝኩትን መረጃ ለፖሊስ ሰጥቼ ልዑልን አሳስሬ ከዛ በኋላ ወደ መጣሁበት ይሄዳለሁ ስትልም ሰምተናት ነበር። አሁንም ይህንኑ ነው የደገመችው። ምንድን ነው ችላል ከነሳ እናቴ ችግር ውስጥ ገብታ ቤታችን ልሸጥ እያለች እንግዲህ ስታጨናንቀው ነበር። ባርኮት በጣም የዋ ነው እንግዲህ በጣም ስለሚያፈቅራት እሷ ያለችውን በሙሉ ነው እሺ እያለ የሚቀበለው። ልክ እንደ ቤዛ ከሆነች ፍቅረኛ ወንዶች ይሰውራችሁ፣ ሌላ ምንም አልላችሁም። እውነቴን ነው። እውነተኛ ፍቃድ ይስጣችሁ። አደይም እንግዲህ አሁን ኃይለኛና ቆፍጣና እየሆነ ትገኛለች። ምክንያቱም እንግዲህ ቤዛን በጥፊ ያቀልጣባት ነበረ። እንግዲህ ወጥ ቤት በግ መግባት እንግዲህ እንዴት ነው? በምን አስፈራርቷችሁ ነው? ጉድ በጣም ትገርማላችሁ። እንዴት ነው ሴትነትን መሸጥ እንዴት አያችሁት? እስኪ ለእኛም አካፍሉን በምትላት ሰዓት ነበር እንግዲህ አደይ ቤዛን በጥፊ ያጮለቻት። ቢሆንም እንግዲህ ባርኮት በሚመጣበት ሰዓት እንግዲህ ምንድን ነው? ምን ተፈጥሮ ነው? ቤዛ ምን አርገሻት ነው? ለምንድን ነው አደይ እንደዚህ እንደምትናገረት በሚላት ሰዓት እንግዲህ ምንም ነገር አልተናገርኩም እኮ እሷ እኮ ናት እንዴ ልዑል በምን አስፈራርቷችሁ በምላት ሰዓት እኮ ነው መታ በጥፊ ያለችኝ። አታይም እንዴ ፊቴ ቀልቷል እያለች ፊቷን ስታሳየው ነበረ። እንግዲህ ባርኮትም ያው ትክክለኛ ሰውና ለእውነት ፈራጅ ስለሆነ አደይ እኮ ምንም ነገር ካልተናገርሻት
አትማታም፣ አመታሽም የሆነ ነገር ተናግረሻለሁ በሚል ሰዓት እንግዲህ አንተ እኔን አታምነኝም አይደለ እያለች ነበረ እንግዲህ በውሸት ልታሳምን። ምክንያቱም ፍቅርም ሆነ ቤዛ የአዴ እዚህ መቀመጥ ምንም ምቾት አልሰጣቸውም። አዴ ከዛ ቤት እንድትወጣላቸው ፈቃደኛ ናቸው። ነገር ግን አዴ ባርኮትም ሆነ ዴብ አዴ ከቤት እንድትወጣ ፈቃደኛ አይደሉም። ለማንኛውም በክፍል 52 ምን የሚፈጠር ይመስላችኋል? ልዑል እንግዲህ ጉዳት ይደርስበታል ወይስ እውነቱን ቶሎ ብሎ ተናግሮ እነሱ እኮ ወደ ቤታቸው ሂደዋል ብለው ይለቁታል? ወይም ደግሞ ባርኮትም ከቤት ሊወጣ ነበረ እንግዲህ ባርኮት ይደርስለታል የሚለውን እንግዲህ አብረን የምናይ ይሆናል። የአዴና የሊዲያ ነገር ግን ምንም አልጣመኝም። ምክንያቱም ምንም እንዳላደረጋቸውና ራሷ ከቤት ወጥታ እንደሄደች ነው እንግዲህ የተናገረችው። አዴም እንግዲህ እሷን ለማየት እንደሄደች ነው የተናገሩት እንጂ እንዲያገታቸው አልተናገሩም። ለማንኛውም በክፍል 52 እንጠብቃችኋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሸር ማድረጋችሁን አትርሱ። ላይክ ማድረጋችሁን አትርሱ። እናንተን አይጎዳችሁም፣ እኛን ግን ይጠቅመናል።